የሚባል ልጅ እዚህ ጠፍቶ ከእናቱ ከአባቱም ጠፍቶ እዚህኛ ዘንዳ መድረክ ላይ ነው ያለው። እባካችሁ ሞባይላችሁን ልጆቻችሁን ጠብቁ። ሁልጊዜ የምንናገረው ቃል ነው ይሄ። እዚህ መጡና በተለይ በሴቶቹ በር አካባቢ ላይ በወንዶቹ እስካሁን ጠፋን የሚል የለም። ሞባይል ጠቅላላ 7-8 እሑድ ቀን በቃ መከራ ያየነው በዚህ ጉዳይ ላይ ነው። እባካችሁ እግዚአብሔር ቤት ቢሆን በብዙ የሚቆጠሩ አስመሳይ ሰዎች ለዚህ ብለው ነጠላ ለብሰው መጽሐፍ ይዘው ጸሎተኛ መስለው የሚቆሙ ሰዎች አሉ። አንዷ ባለፈው ወርለታ ስታነሳ የሰው ሞባይል በቁጥጥር ስሯ ፖሊስ ጣቢያ ወስደናታል። ስለዚህ በተቻለ መልኩ ባካችሁ ሞባይላችሁንና ልጆቻችሁን ይዛችሁ መጣችሁ እጃቸውን ጨብጣችሁ መያዝ ብትሞክሩ፣ ያለዚያ ደግሞ ቤትታችኋቸው ብትመጡ የማትይዟቸው ከሆነ ስለዚህ በኋላ ድንጋጤ ውስጥ ከምትገቡ ልጆቻችሁን ያዙ፣ በእጃችሁ ሞባይላችሁን ያዙ። ስለዚህ እግዚአብሔር ቤት ነው ብሎ አንዳንድ ጊዜ ይገበናል። እምነት ቦታ ላይ ነው። ስለዚህ እዚህ ቦታ ላይ ምንም ነገር አይነካም ብለን የምንመጣ ለምናምን ሰዎች ያደረግናል። የእምነት ቦታ ነው። ነገር ግን ቅድም እንዳልኳችሁ ደግሞ ተመሳስለው ነጠላ ለብሰው መጽሐፍ ይዘው ተከናንበው ጸሎተኛ መስለው የእናንተን እንቅስቃሴ የሚመለከቱ ሰዎች አሉ እና ይህንን ጥንቃቄ እንድታደርጉ ጭምር ነው የምናሳስበው። እግዚአብሔር ከሁላችሁም ጋር ነው።